ጊዜ የሰው ልጅ የሚደበቀው በሃይማኖት ሃይማኖተኛ ከሆንክ ደግሞ በጣም እጅግ አደገኛ ነው። ሳሰራ ነው የምትበላ፣ ታጥበ ነው የምትቀረው፣ ሻሽን ትጠመጥማለህ፣ ከረባትክን ታረጋለህ፣ ቀሚስክን ታንዘረፍፋለህ፣ እንደ ሙስሊሞች አበባ መስጠት ትንቀሳቀሳለህ። ነብያችን ይላል ይመጣል፣ ሙሐመዳችን ይላል ነብዩ። ምንም እኮ ነብዩ አንድ ነገር ያደረገው ነብዩ ምን ቢልዲንግ ሰርቷል ብትል አስክሬኑን ብቻ እንትን ታገኘዋል። መካ መዲና አለ ይላል። እስኪ ነብዩ መሐመድ ምን ሰርቷል ታበለው እስላሙ አንድም ነገር አይመጣ። እንደው ላሊበላ የዓለምን ቅርስ ሰርቷል። ዝም ብለህ ጠይቀው። ጴንጤው ኢየሱስ ይላል። እስኪ አሁን ጴንጤዎች ምን ሰርታቸዋል በሏቸው? ምንም የላቸው። መጽሐፍ ቅዱስም የኛ ነው ይዘውት የሚዞሩ፣ ቸርቹም የኛ ነው፣ ገዳሙም የኛ፣ ምንም አልፈጠሩ። ኢየሱስ ያድናል። አሁን ደግሞ የሃይማኖት ክርክር ቲክቶክ ላይ ስታዩት በሙሉ የቴክኖሎጂ የማቴማቲክስ ቀመር የሚያስተምር ሰው አላየው፣ ኬሚስትሪ አላየው፣ መድኃኒት ቅመም አላየው። የጥንቷ ኦርቶዶክስ ጥላ ዘግዝቃ አትለምንም ትረዳለች እንጂ። የአሁኗ ግን ትግሬ የወረራት ኤርትራዊ የወረራት ቤተክርስቲያን ኦሮሞች የሚያላግጡባት ለማኝ ናት። ቤተክርስቲያኗ ጥላ ዘግዝቃ ነው እየዘረፈች ያለችው። የት ነው የሚሄደው ያ ገንዘብ ስትል መቀሌ ነው የምታገኘው።